ሰላም ጤና ይስጥልኝ እንደምከረማችሁ እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዌልካም ቱ ማይ ዩቲዩብ ቻናል የዳኒ ጉርሻ። ዛሬ ይዤላችሁ የቀረብኩት ፕሮግራም ከዚህ መጽሐፍ ውስጥ የተገኘ ነው። ይሄ መጽሐፍ ፋዘር አርሴኒ ፕሪስት ፕሪዝነር ስፒሪቹዋል ፋዘር ኤንድ ፋዘር አርሴኒ ክላውድ ኦፍ ዊትነስ በሚል በሁለት ቮሉም የታተመ በእውነተኛ ታሪክ ላይ ያተኮረ የአንድ አባት ታሪክ ነው። ያኔ ራሽያ ከሪቮሉሽኑ በኋላ በነ ጆሴፍ ስታሊን አገዛዝ በህዝቡ ላይ ይደርስ የነበረውን ግፍ መከራ የሚያሳይ ብዙ ታሪኮች አሉት። እኔ ራሴ ካነበብኩት ጊዜው በጣም የቆየ ነው። እዚህ ላይ እንደጻፍኩት ቀን ከሆነ የዛሬ 23 ዓመት አካባቢ ነው የጻፍኩት ያነበብኩት። ነገር ግን ምንም ጊዜ ቢረቅም ስቲል ግን ልቤ ውስጥ የቀረ አንድ ታሪክ አለ። ከሁሉም ታሪኩ ብዙ ታሪኮች አሉ፣ ግን አንድ ታሪኩ ግን ፍጹም እኔን የነካኝና በብዙ መልኩም የቀየረኝ አንድ ታሪክ፣ እሱን ሼር አድርጋችሁ ወደድኩኝ። እንደምትወዱት ተስፋ አለኝ። አብራችሁን ቆዩ። ሙከራ 567 ወረወረብ አዩ አደወን ወት እዚህ ሲንጎን ውብስ ሰላም ጤና ይስጥልኝ። ይህ የዳኒ ጉርሻ ጊዜ ነው። ሄደ የዳኒ ጉርሻ በዚህ ሚዲያ ልቦናን የሚያበሩ አእምሮን የሚያሰፉ ቁም ነገሮችን ሳይበዛ ሳይንዛዛ በጥበብ ከሽነን እንጋብዛችኋለን። ጉርሻ የዳኒ ጉርሻ። ለዚህ ትረካ ባክግራውንድ ለመስጠት ያህል ስለ ያኔዋ ራሽያ ትንሽ እንበል። ራሽያ ወይም ሩሲያ በጆሴፍ ስታሊን የክፉ አገዛዝ ዘመን እንደ አውሮፓውያን አቆጣጠር ከ1924 እስከ 1953 ጊዜ ድረስ ዓለም በውስጡ የሚፈጽመውን ግፍ እንዳይ ባህርን ክርትን የብረት መጋረጃ ሩሲያን ከቦ ጸረ ሃይማኖታዊ በሆነው አብዮቱ አላፍ ተዘጋጅተዋል፣ ተገድለዋል። አገዛዙ ከወደቀ በኋላ የወጡት መረጃዎች እንደሚያሳዩት 600 ጳጳሶች፣ 40,000 ቄሶች፣ 120,000 መነኮሳት ሞንክስ ኤንድ ነንስ ተገድለዋል። ይሄ ቁጥር የካህናት የቤተ ክርስቲያን አገልጋዮች ብቻ ነው። ተራው ነዋሪው፣ የፖለቲካ ተቃዋሚው፣ የብዙ እምነት መሪዎች ሲደመር ቁጥሩ በሚሊዮኖች ነው። ሰውየው ራሱ እንዳለው ጆሴፍ ስታሊን one death is a tragedy, a million deaths is a statistics። የአንድ ሰው መሞት ሐዘን ነው፣ የሚሊዮኖች መሞት ግን ቀመር ነው። እኚህ ታላቅ አባት ፋዘር አርሴኒስ ግለ ታሪክ በትንሹና ወደ ዋናው ትረካ እንሂድ። አባ አርሴኒ እንደ ኢሮፓውያን አቆጣጠር በ1894 ሞስኮ ከተማ ውስጥ ተወለዱ። በዓለም ስማቸው ፒዮትር አንድሬቪች ስትሪትዞቭ በመባል ይታወቃሉ። ሶሪ ስለ ፕሮናንሴሽን። በሂስቶሪካል ፊሎሎጂካል ፋኩልቲ ኦፍ ኢምፔሪያል ዩኒቨርሲቲ ኦፍ ሞስኮው በ1917 ተመርቋል። የታወቁ የአርት ታሪክ ባለሙያ ሲሆኑ ብዙ መጽሐፍቶችን የጻፉ በዘመኑ የታወቁ ፕሮፌሰር ነበሩ። በምሳሌ ሕይወት ፍላጎታቸው ምክንያት ወደ ኦፕቲና ፑስቲን ገዳም ሄደው በዚያም ምንኩስና እንደተቀበሉ ይነገራል። ለመጀመሪያ ጊዜ የታሰሩት በ1927 ሲሆን በሁለት ዓመታት ውስጥ ተፈተው ወደ ሞስኮ ከተማ እንዳይጠጉ ተከልክለው ነበር። በ1931 እንደገና ታስረዋል። በ1939 ወደ ሳይቤሪያ ለእስር ተልከው ነበር። ከዚያም ሌበር ካምፕ በ1941 አሁን ታሪካቸውን ወደምንሰማበት ስፔሻል ካምፕ ተላኩ። ይህ የተለየ ካምፕ ስፔሻል ካምፕ ሁሉም እስረኞች በጋራ የሚታሰሩበት ነው። ትልቅ ወንጀል የፈጸሙ የተፈረደባቸው አደገኛ ወንጀለኞች፣ የፖለቲካ እስረኞች፣ የሃይማኖት አባቶች፣ ሳይንቲስቶች፣ አርቲስቶች ሁሉም እዚያ አሉ።
በክረምት ወቅት ነበር አሌክሲ የሚባል የ23 ዓመት ወጣት የባርሲኒ እስር ቤት ክፍል ተመድቦ የመጣው። ወደዚያ ልዩ ካምፕ የ20 ዓመት እስር የተፈረደበት ከፊቱ የተዘረጋውን ዕጣ ፈንታ በቅጡ ያልተረታ ወጣት ገና ወደ ካምፑ ሲገባ ነው ከወንጀለኞቹ ጋር የተገናኘው። የለበሰው ልብስ ጥሩ በመሆኑ በአይቨን ጠይሙ የሚመሩት ወንጀለኞች የለበሰውን ለመውሰድ ወሰኑና ልብሱን መድበው የካርታ ጨዋታ ጀመሩ። ያ ምስኪን ወጣት እርቃኑን ሊቀር ነው። ማንም ሊረዳው አይችልም። በካምፕ ሕግ መሠረት ማንም ለማገዝ ጣልቃ የገባ ይገደላል። ወንጀለኞቹ በልብስ ለመጫወት ከወሰኑ መቃወም ማለት የሕይወት መጨረሻ ነው የሚሆነው። አይቨን ጠይሙ የወጣቱን ልብሶች በሙሉ ተጫውቶ አሸነፈና ወደ አሌክሲ ሄዶ ጓደኛ በል ሁሉንም አውልቅ አለው። አሁን ነገሮች መምረድ ጀመሩ። አሌክሲ የእሱን ልብስ አስይዘው ካርታ ሲጫወቱ እንዲያው ለቀል መስሎት ነበር። አልሰጥም ብሎ ተቃወመ። አይቨን ጠይሙ ትዕይንት ሊያደርገው አስቦ ሲያላግጥበት በትህትና ሲለምነው ቆይቶ ዱላውን ጀመረ። አሌክሲ ለመቋቋም ለመደባደብ መሞከሩ መንቀሳቀስ እስኪያቆም ወይም እስኪሞት እንደሚደበድበው መላው እስረኛ አውቋል። ሁሉም በያለበት ቆሞ ያንን ምስኪን ወጣት ሲቀጠቅጠው ይመለከታል። እየተወለጋገደ ደም ከአፉ ከፊቱ ይፈሳል። አንዳንድ ወንጀለኛ እስረኞች ተደባደብ እያሉ ያፌዙበታል። አባርሲኒ ከእስር ቤቱ ወዲያኛው ጥግ የሚነድ እንጨት እየደረደሩ ስለነበር የጠቡን ጅማሮ አላዩም። ድንገት እየሆነ ያለውን ነገር አስተዋሉ። አይቨን ጠይሙ ምስኪኑን ወጣት አሌክሲ ሊገድለው ነው። አይቨን እየደጋገመ ሲያጎን ሲቀጠቅጠው አሌክሲ ማድረግ የሚችለው ፊቱን መሸፈን ብቻ ነው። አባርሲኒ ድምፅ ሳያሰሙ የያዙትን የማገዶ እንጨት እስቶቭ ጋር አስቀመጡና በእርጋታ ወደ ድብድቡ አመሩ። በመደነቅ በሚያዩአቸው አይኖች ፊት ሄደው የአይቨን ጠይሙን እጅ ያዙት። አይቨን የደነገጠም የፈራም ይመስላል። ቄሱ በድብድቡ ጣልቃ ገባ። ይህ ማለት መሞት አለበት። አይቨን ጠይሙ አባርሲኒን ይጠላቸዋል። ሌሎች እስረኞችን ስለሚፈራ ደፍሮ ነክቷቸው አያውቅም። አሁን ግን ሊገላቸው ጥሩ ምክንያት አገኘ። አሌክሲን መምታቱን አቆመና ኦኬ አባ ለሁለታችሁ መጨረሳችሁ ነው። መጀመሪያ ተማሪው ከዛ ያንተ ብሎ ከኪሱ አውጥቶ በያዘው ቢላ ወደ አሌክሲ ሰነዘረ። ምን ሆነ? ምን ተፈጠረ? ማንም ሊገባው አልቻለም። በድንገት እነያ ደካማና የዋህ አባርሲኒ ራሳቸውን ቀጥ አደረጉና የአይቨንን እጅ በኃይለኛው ሲያጋጩት የያዘው ቢላ ከመዳፉ ወደቀ። ከዚያም ከአሌክሲ ላይ ወዲያ ሲገፉት አይቨን ጠይሙ ተደነቃቅፎ ሲወርቅ የአልጋ ጥርስ ፊቱን መታው። አባርሲኒ ወደ አሌክሲ ትሄዱና ሂድ አሌክሲ ፊትን ታጠብ፣ ካሁን በኋላ ማንም አይነካ አሉት። ምንም እንዳልተፈጠረ ወደ ሥራቸው ተመለሱ ሄዱ። ሁሉም ተገረሙ። አይቨን ጠይሙ ተነሳ። ወንጀለኞች ጓደኞቹ ቃል አልተነፈሱም። በዚያ ሁሉ ሰው ፊት ስሙን እንዳጣ ተረዱ። የአሌክሲን ፊት ፍጹም ተጨረማምቷል። ጆሮው ተሰንጥቋል። አንድ አይኑ ተደፍኖ ሌላኛው ጥቁር ደም ለብሷል። ሁሉም ጸጥ ብሏል። የአባርሲንና የአሌክሲ ነገር እንዳበቀለ ታውቋል። ወንጀለኛ እስረኞቹ ይገድሏቸዋል። ሆኖም ግን ነገሮች በተለየ መልኩ ተለወጡ። ወንጀለኞቹ የአባርሲንን ድርጊት የወኔና ደፋር አድርገው ነው ያዩት። ምንም እንኳን ሁሉም አይቨንን ቢፈራም አባርሲኒ ቢላ ቢጨብጥም አልተብረከረኩም። ፍርሃት የማያሳይን ሰው ያከብራሉ። ቀድሞም አባርሲኒን በደግነትና ያልተለመደ አካሄዳቸው ያውቋቸዋል። አሁን ደግሞ ስለ ወኔያቸው አከበሯቸው። ሌሊቱ አልፎ በንጋታው ሁሉም ወደ ሥራ መራ። አባርሲኒም በእሳት ማንደጃውና ወለሉን በማጽዳት ሥራ ተጠምደው ዋሉ። ከሰዓት በኋላ ማምሻውን
እስረኞቹ ከሥራ እንደተመለሱ የእስር ቤቱ የአጥር ግቢው ለሌሊቱ ከመዘጋቱ በፊት ድንገት ዋናው አለቃ ከብዙ ጠባቂዎች ጋር ገባ። ማሳሰቢያ ሲል ጮኸ። ሁሉም ካልጋቸው ዘለው ወርደው ቀጥ ብለው ቆሙ። አለቃው ተሰልፈው በቆሙት እስረኞቹ ፊት እየተራመደ አባርሲኒ ጋር ሲደርስ ይመታቸው ጀመር። ያን ምስኪን አሌክስንም ጠባቂዎቹ ጎትተው አምጥተው ከመስመሩ አቆሙት። እስረኛ P18376 እና P281 የካምፑን ሥራ በመጣስ ስለተደባደባችሁ ያለ ውሃና ምግብ ለ20 ሰዓታት ወደ ቅጣት ክፍል ቁጥር 1 ሲል አለቃው ጮኸ። አይቫን ጠይሙ ወደ አለቆቹ ሪፖርት አድርጎ ነበር። ይህ ተግባሩ በወንጀለኞቹ መሃል አሳፋሪና የቀለለ ተግባር ታርጎ ነው የታየው። ቅጣት ክፍል ቁጥር 1 ከካምፑ መግቢያ አካባቢ ያለ ጥንጥዬ ቤት ነው። 2 ሜትር በግማሽ ቢያክል ነው። በውስጡ አልጋ ሳይሆን አነስተኛ ቦር ከወለሉ ላለ። ግድግዳውም ሆነ ወለሉ በብረት ቆርቆሮ የተሠራ ነው። የውጭው አየር ቅዝቃዜ በጣም ወርዶ -22 ዲግሪ ፋራናይት ሆኗል። ለመተንፈስ ይከብዳል። አባርሲንና አሌክሲ በ2 ሰዓት ውስጥ ቀዝቅዘው ይሞታሉ። እንዲህ በጣም በሚበርድ ወቅት ማንም ወደዚያ የቅጣት ክፍል ተልኮ አያውቅም። አንዳንዴ ቢላክም እንኳን ለ4 ሰዓት ነው። ከዛ በሕይወት የወጡትም 4 ሰዓታቱን ደማቸውን እንዳይረጋ በመዝለል በእንቅስቃሴ ከቆዩ ነው። ካቆሙ ቀዝቅዘው ይቀራሉ። አባርሲኒ ሽማግሌ ናቸው። አሌክሲም በአይቨን ድብድብ ሰውነቱ ዝሏል። ሁለቱም በጣም ደክመዋል። አለቆቹ አንቀው ይዘው የጎተቱ ይዘዋቸው ሲወጡ አብዘንኮቭ እና ሳዚኮቭ የሚባሉ እስረኞች ደፍረው ኮምራድ ኦፊሰር፣ በዚህ ብርድ በቅዝቃዜ ደርቀው ይሞታሉ፣ ወደዚያ ክፍል ልትልኳቸው አትችሉም በማለት ሲቃወሙ አለቆቹ በኃይለኛ ሲመቷቸው ሄደው ከግድግዳ ተጋጩ። አይቨን ጠይሙ ባለበት አቀረቀረ። በዚህ ተግባሩ የራሱ ሰዎች እንደሚገሉ ሲረዳ ፍርሃት ጨመደደው። አባርሲንና አሌክሲ ተጎትተው ተወስደው ከዛች የቅጣት ክፍል ተወረወሩ። ሁለቱም ወርቀው ከግድግዳው ሲጋጩ አናታቸው ቆሰለ። ውስጡ ድቅድቅ ያለ ጨለማ ነው። አባርሲኒ ተነስተው ቆሙና እሺ ይኸው አለ፣ እግዚአብሔር አንድነት አመጣ፣ ብረት ዙሪያችንን አጥሮታል፣ ብርድ ነው አሌክሲ አሉ። የውጭ በር ተዘግቶ ሲቆለፍ ሰሙ። የጠባቂዎቹ ድምፅና ኮቴ የራቀ ጠፋ። ብርዱ ጨምዶ ይዞ ደረታቸውን ቀሰፈው። በትንሿ መስኮት የብረት ርብራብ የሚገባ ወተትማ የጨረቃ ብርሃን በክፍሉ አበራ። ቀዝቅዘን ልንቀር ነው አባርሲኒ፣ አሌክሲ አለ እያቃሰተ። በእኔ ምክንያት ነው፣ ሁለታችንም ልንሞት ነው። መንቀሳቀስ አለብን፣ መዝለል አለብን። ግን ደግሞ 48 ሰዓት ሙሉ በጣም ይከብዳል። እኔ ተደብድቤ ደክሞኛል። እግሬ እየቀዘቀዘ ነው። ለመንቀሳቀስ እንኳን በቂ ክፍል የለንም። አባርሲኒ ልንሞት ነው። ሰብአዊነት የላቸውም። ተክሶ ቢገሉን ይሻል ነበር። አባርሲኒ ዝም ብለዋል። አሌክሲ ለመዝለል ቢሞክርም ሊያቆመው አልቻለም፣ ሊያሞቀው አልቻለም። ይህ አይነቱ ብርድ ለመቋቋም መሞከር ምንም ተስፋ የለው። አባርሲኒ ለምን አንድ ነገር አይሉም ሲል አሌክሲ ጮኸ። ከአንዳች ርቆታ የሚመጣ በሚመስል ድምፅ ወደ እግዚአብሔር እየጸለይኩ ነው አሌክሲ ሲሉ አባርሲኒ መለሱ። ቀዝቅዘን ልንሞት ስለምን ብለው ነው የምንጸልየው ሲል አሌክሲ አጉመተመተ። እዚህ ብቻችንን ነን አሌክሲ፣ ለ2 ቀን ማንም አይመጣም፣ እንጸልያለን በሙሉ ድምፃችን። ለመጀመሪያ ጊዜ እግዚአብሔርን በዚህ ካምፕ ውስጥ ጮክ ብለን እንጸልይ ዘንድ ፈቅዶልናል። እንጸልይ፣ የቀረው የእግዚአብሔር ፈቃድ ነው አሉ። ብርዱ ቀስ እያለ አሌክሲን እያሸነፈው ነው። አባርሲኒ አእምሯቸውን እየሳቱ ነው ሲል አሰበ። እያማተቡ በዝምታ አንዳች ቃላት ጠሩና አባርሲኒ የጨረቃው ብርሃን ፊት ቆሙ።
የአሌክሲ እጅና እግር በብርዱ እየደነዘዙ ጉልበት አጡ። እየቀዘቀዘ ሲሄድ ለራሱ ግድ አጣ። አባ አርሴኒ ከዝምታቸው በድንገት ወጥተው አሌክሲ የሚሉትን ስማቸው ጀመር። ጸሎት እንደሆነም ተረዳ። እንዲያው ከጉጉት የተነሳ አንዴ ነው ቤተ ክርስቲያን ሄደው የሴት ቅድመ አያቱ ሕፃን እያለ ቢያስጠምቁትም ወላጆቹ በእግዚአብሔር አምነው በቀላሉ ለሃይማኖታዊ ነገር ምንም ፍላጎት የላቸው። እምነት ምን እንደሆነ አያውቁም። አሌክሲ ፖኮሞስሞ የወጣቶች ኮሚኒስት ማኅበር አባል ተማሪ ነው። እንዴት ያምናል? በዱላው ሕመምና በብርዱ መደንዘዝ ውስጥ አልፎ አሌክሲ አባ አርሴኒ የሚሉትን ቃላት በግልጽ ይሰማዋል። ኦ ሎርድ ጋድ ሃቭ መርሲ ኦን አስ ሲነር፣ አቤቱ ጌታዊ ምሕረት በእኛ በኃጢአተኞቹ ላይ ይሁን። ምሕረት የማያልቅ እግዚአብሔር ጌታ ኢየሱስ ክርስቶስ ስለ ኃያል ፍቅር ልታድነን ሰው የሆንክ በማይገልጹት ምሕረት አድነን። ምሕረት በእኛ ላይ ይሁን። ከዚህ ክፉ ሞት መርት አውጣን። ፈጣሪያችንና አምላካችን አንተነ በአንተ እናምናለን። የጸሎት ቃላት ፈሰሱ። በእያንዳንዱ ቃላት ውስጥ በእግዚአብሔር ምሕረት እምነትና የጠለቀ ፍቅር አለ። አሌክሲ የጸሎቱን ቃላት ማዳመጥ ጀመረ። መጀመሪያ ግራ ገብቶት ነበር። ቀስ እያለ ግን መረዳት ጀመረ። ጸሎቱ ነፍሱን አረጋግቶ የሞትን ፍርሃት አስወግዶ ከጎኑ ከቆሙት አባት ጋር አዋሃደው። አቤቱ ጌታችን እግዚአብሔር ኢየሱስ ክርስቶስ 2 ወይም 3 ሆነው ተስማምተው ቢጠይቁ የሰማዩ አባቴ የጸለዩትን ይሰጣቸዋል ብለህ በንጹሕ ከንፈሮች ተናግረሃልና እንዲህም ብለሃል፣ 2 ወይም 3 ሆነው በስሜ ቢሰበሰቡ እኔ ከመሃላቸው እገኛለሁ። አሌክሲ ከአባ አርሴኒ የሚሉትን አብሮ የደገመ ነው። ብርዱ አሌክሲን ፈጽሞ ወርሶታል። መላ ሰውነቱ ደንዝዟል። ይቁም ወይም ይቀመጥ ወይ ተኛ መለየት ተስኖታል። ሆኖም በድንገት ያቺ ትንሽ ክፍል ብርዱ፣ የመላ ሰውነቱ መደንዘዝ፣ የተደበደበው ሕመም፣ ፍርሃቱ ሁሉም ተሰወሩ። የአባ አርሴኒ ድምፅ ትንሿን ክፍል ሞላው። ነገር ግን ይሄ ያ ትንሽ ክፍል ነው? አሌክሲ ወደ አባ አርሴኒ ሲዞር ደርቆ ቀረ። በዙሪያው ያለው ነገር ሁሉም ተለውጧል። ክፉ ሐሳብ በአእምሮ መጣ። አእምሮን እያጣው ነው። ይሄ መጨረሻው ነው። የሞትኩ ነው። ትንሿ ክፍል አድርጋ ሰፍታለች። የጨረቃው ብርሃን ጠፍቶ የደመቀ ብርሃን ተክቶታል። አባ አርሴኒ የሚያበራ ነጭ የክህነት ልብስ ለብሰው እጆቻቸው ከፍ ብለው ጎላ ባለ ድምፅ እየጸለዩ ነው። የለበሱትን ልብስ አንድ ከቤተ ክርስቲያን ያያቸው ቄስ የለበሱት አይነት ነው። አባ አርሴኒ የሚናገሩት ቃላት አሁን ለመረዳት ቀላል ነው። እየተላመደው መጥቶ ወደ አሌክሲ ነፍስ ሰርጸው ይገባሉ። የሚሰማው ጭንቀት የለም፣ ስቃይም ሆነ ፍርሃት የለም። ፍላጎቱ ከነዚህ ቃላት ጋር አንድ መሆን ተረድቷቸው በቅርብ ሕይወቱ ሙሉ እንዲያስታውሳቸው። ያቺ ትንሽ ክፍል የለችም። አሁን ያሉት ከቤተ ክርስቲያን ነው። እዚህ እንዴት መጡ? ደግሞስ ሌሎች ሰዎች እዚህ ከነሱ ጋር አሉሳ? አሌክሲ በመደነቅ 2 ሰዎች አባ አርሴኒን ሲያግዟቸው አየ። ሁለቱም አንድ አይነት ብሩህ የክህነት ልብስ ለብሰዋል። እንዲህ ነው በማይባል ነጭ ብርሃን ያበራሉ። ፊታቸውን ማየት ባይችልም ውብ እንደሆነ ተሰማው። ጸሎት አሌክስን ሞላው። ተነሳና ከአባ አርሴኒ ጋር አብሮ መጸለይ ጀመረ። አየሩ ሞቅ ብሎ ለመተንፈስም ይቀላል። ደስታ ነፍሱን ሞላው። አባ አርሴኒ የሚሉትን አብሮ ቢደግምም እንዲያው ዝም ብሎ እያለ አይደለም፣ አብሯቸው እየጸለየ ነው። አባ አርሴኒ ከሚጸልዩት ጸሎት ጋር አንድ ይሆኑ ይመስላሉ። አሌክሲንም አልረሱትም፣ እንዲጸልይ እየረዱት ነው። የእግዚአብሔር መኖር ከእነርሱ ጋር መሆን በእርግጠኝነት ለአሌክሲ ታወቀው። በነፍሱ እግዚአብሔርን አየ። አንዳንዴ አሌክሲ ምናልባትም ሁለቱም የሞት የሆኑ እንደሆነ የሚል ሐሳብ ቢመጣበትም ጠንከር ያለው የአባ አርሴኒ ድምፅ እዚያ መሆናቸው ጎትቶ ወደ እውነታ ያመጣዋል። ምን ያህል ጊዜ እንዳለፈ አያውቅም። አባ አርሴኒ ወደ እርሱ ዞረው አሌክሲ
ሂድ ጋደም በል፣ ደክመዋል። እኔ መጸለይን እቀጥላለሁ፣ ትሰማኛለህ አሉት። አሌክሲ የብረት ወለል ላይ ጋደም ብሎ አይኖቹን ከድኖ መጸለዩን ቀጠለ። የጸሎቱ ቃላት መላ ሰውነቱ ሞላው። ምንም ነገር ለመጠየቅ ቢስማሙ የሰማዩ አባቴ ይሰጣቸዋል። በሺዎች መንገድ ልቡ ለእነዚህ ቃላት መልስ ሰጠ። በስሜ ቢሰበሰቡ አዎ ብቻችንን አይደለንም ሲል አሰበ። ሁሉ ሰላማዊና የሞቀ ነው። በድንገት ከዚህ ነውም ሳይባል የአሌክሲ እናት ብቅ አለች። ሞቅ ባለ ነገር ሸፈነችው። በእጆቿ ራሱን ይዛ ወደ ልቡ አስደገፈችው። ሊናገር ፈለገ። ማማ መስማት ትችያለሽ? አባ አርሲኒ እንዴት እንደሚጸልዩ መስማት ትችያለሽ? እግዚአብሔር እንዳለ ተምሬያለሁ፣ በሱ አምናለሁ። ሲናገር የሰማችው ይመስል መልስ ሰጠችው። አለውሼንካ አንተን ሲወስዱ እኔም እግዚአብሔርን አገኘው። እሱ ነው ጉልበት ሰጥቶኝ የምኖረው። ክፉ የሆኑ ነገሮች ሁሉ ጠፉ። እናቱና አባ አርሲኒ በቅርቡ ናቸው። የማያውቀው የጸሎት ቃላት ተቀጣጥሎ ነፍሱን አሞቀው። በሕይወቱ ሙሉ እነዚህን ቃላት እንዳይረሳ በጣም ያስፈልገዋል። በጭራሽ ከአባ አርሲኒ መራቅ አልፈልግም፣ ሁሌም ከእሳቸው ጋር መሆን እፈልጋለሁ ሲል አሰበ። ከአባ አርሲኒ እግር ስር ወለሉ ላይ በእንቅልፍ ልብ ያማሩ የጸሎት ቃላትን እየሰማ ነው። አባ አርሲኒ ጸሎቱን ቀጥለውታል። እኒያ ብሩህ ልብስ የለበሱት ሁለቱ ሰዎችም እያገለገሏቸው አብረዋቸው እየጸለዩ ነው። ከአባ አርሲኒ እንዴት እንደሚጸልዩ የተደነቁም ይመስላሉ። አባ አርሲኒ ምንም ነገር እየጠየቁ አይደለም፣ እግዚአብሔርን እያመሰገኑና እያከበሩ ነው። ምን ያህል ጊዜ የቀጠለ ማንም ሊናገር አይችልም፣ ማንም አያውቅም። በአሌክሲ ትውስታ ውስጥ የቀረው የጸሎቱ ቃላት አባ አርሲኒ ሲጸልዩ የብርሃን ልብስ የለበሱት ሁለቱ ሰዎች ውስጥን የሚያድስ አምሳያ የሌለው የላቀ ሙቀት ነው። ከውጭ የሰዎች ድምፅና በሩ ተንኳኩቶ በብርድ የደረቀው ቁልፍ ሲንቋቋ ተሰማ። አሌክሲ አይኖቹን ገለጠ። እኒያ የብርሃን ልብስ የለበሱት ሁለት ሰዎች አባ አርሲኒንና አሌክሲን ባርከው በዝግታ ከእይታ ጠፉ። በመጨረሻም የሚያሳውረው ያ ብርሃን እየፈዘዘ ጠፍቶ ያቺ ትንሽ ክፍል ተመልሳ ብርድና ጨለማ ወረሳት። አሌክሲ ተነስ፣ ሰዎቹ መጥተውልናል አሉ አባ አርሲኒ። አሌክሲ ተነሳ። የካምፕ ዋና አለቃ ዶክተርና አንድ ሜጀር እየገቡ ነው። ከበሩ ጀርባ ይሄ ይቅርታ የሌለው ነው፣ አንዱ ወደ ሞስኮ አመልክቶ ችግር ሊፈጠር ይችላል፣ በብርድ የቀዘቀዘ ሬሳ፣ ይሄ ዘመናዊ መንገድ አይደለም የሚል ድምፅ ይሰማል። ያቺ ትንሽ የስቃይ ክፍል ስትከፈት የተጣፈ ሰድርያ የለበሱ ሽማግሌና የተተለተለ ልብስ የለበሰ ፊቱ የበለዘ ወጣት ቆመዋል። ፊታቸው ፍጹም እርጋታ ይታይበታል። የለበሱት ልብስ ድርብራብ የወርጭ በረዶ ለብሷል። በሕይወት አሉ ሲል ሜጀሩ በመደነቅ ጠየቀ። ለ2 ቀናት እንዴት ሊተርፉ ቻሉ? በሕይወት አለን አሉ አባ አርሲኒ። ሁሉም በመደነቅ እርስ በርስ መተያየት ጀመሩ። ፈትሿቸው፣ ንውጡ ካለቆቹ አንዱ ጮኸ። አባ አርሲኒና አሌክሲ ከዛች ትንሽ ክፍል ወጡ። አለቆቹ ጓንታቸውን አውልቀው ይፈትሿቸው ጀመር። ዶክተሩም ጓንቱን አውልቆ ከአባ አርሲኒ ከዚያም ከአሌክሲ ልብስ ስር አድርጎ ይደንቃል፣ እንዴት ሊተርፉ ቻሉ? ሰውነታቸው ይሞቃል አለ። ዶክተሩ ወደዛች ትንሽ ክፍል ገብቶ ዙሪያዋን ቃኘና ወጥቶ ምንድን ነው አሙቆ ያቆያችሁ ሲል ጠየቀ። በእግዚአብሔር ያለን እምነትና ጸሎት ሲሉ አባ አርሲኒ መለሱ። እነዚህ በቀላሉ አክራሪዎች ናቸው፣ አሁኑን ወደ እስር ቤት ክፍል መልሷቸው ሲል በተናደደ ድምፅ ከኃላፊዎቹ አንዱ አዘዘ። አሌክሲ ወደ እስር ቤት ክፍላቸው ሲያቀኑ ከኋላቸው አንዱ የሚለውን እየሰማ ነበር። የሚደንቅ ነው። በዚህ ብርድ ግፋቢል 4-5 ሰዓት ቢኖሩ ነበር። ኔጌቲቭ 22 ዲግሪ ፋራናይት የማይታመን ነው።
መላው እስረኛ ከሞት እንደተነሱ ያህል ነው የተቀበላቸው። የሁሉም ጥያቄ ምን አዳናችሁ ነበር። እግዚአብሔር አዳነን ሲሉ ሁለቱም መለሱ። አይቨን ጠይሙ በቀናት ውስጥ ወደ ሌላ የእስር ክፍል ተዘዋወረ። ሆኖም ከሳምንት በኋላ በወደቀ ትልቅ አለት ተሰቃይቶ ሞተ። የራሱ ጓደኞች እንዲወድቅ ባመቻቹ ትልቅ አለት ነው የሞተው የሚል ወሬ አለ። አሌክሲ ዳግም የተወለደ አዲስ ሰው ሆኗል። ቢቻለው በተቻለው አጋጣሚ ሁሉ ከአባ አርሲኒ ስራ አይጠፋም። ስለ እግዚአብሔርና ኦርቶዶክስ አገልግሎት በቻለው መጠን ያገኘውን ሰው ሁሉ ይጠይቃል። ትረካችን በዚህ ያለቀ። ያላችሁን አስተያየት ጥቆማ ከስር ጻፉልን። ሰላም ክረሙ ወዳጆቼ። የሳምንት ሰው ይበለን።